ሴቶችን አለባበስ ተመልክተው ወደቁ። ወጣቱ ረገፈ። ወጣቱ አጠገቡ ያለችውን ሴት ማናገር አይፈልግም። ነጠላ የለበሰችውን ሴት ከቤተ ክርስቲያን የምትወጣዋን ሴት እሷን ማናገር አይፈልግም። እሷን ለትዳር መጠየቅ አይፈልግም። ከዛ ይልቅ ቆንጆ ፕሮፋይል የራሷም ላይሆን ይችላል ቆንጆ የፕሮፋይል ፎቶ ያደረገችዋን ሴት ሃይ ይላል። በዚህ ዘመን ገና ስልክህን ስትከፍት ዩቲዩብ ውስጥ ስትገባ ጎግል ውስጥ ስትገባ ለወንድ ያቀርብለት ራቁቷን የሆነች ሴት ያቀርብለታል። ፎቶ ያቀርብለታል። ራቁቷን የሆነች ሴት ያንን ያያል። ቀጥሎ ከዛ ምን እንደምትፈልግ ያውቃል። ካልኩሌት ያደርጋል፣ ያሰልሃል፣ ፍላጎትህን ያውቃል። የቲክቶክ አልጎሪዝም የቲክቶክ ፕላትፎርም እኮ ጨርሳችሁ የምታዩትን ቪዲዮ ያውቀዋል። ተመሳሳይ ቪዲዮ ያቀርብላችኋል። የተመሰጥክበትን ያውቃል። የወደክበትን ያውቃል። በአይምሮ የምትፈልገው ምን ማየት እንደምትፈልግ ያሰልሃል። ትታወቃለህ። ሬጂስተርድ ነህ። ጎግል ላይ ገና ሴንቴንስ ስትጀምር ሙሉውን ይጨርስልሃል። ምን ሰርች እንደምታደርግ በተደጋጋሚ ያውቃል። ጎግል ያውቃል። ስለዚህ ቆንጆ ሴት ፎቶ ያቀርብልሃል። ላንቺም እንደዛው የምትፈልጊውን አይነት ወንድ ያቀርብልሻል። አያችሁ ሰው አይምሮው እዚያ ውስጥ እንዲቀር ያደርጋል። በጣም ብዙ ሰው ሃይማኖትን ክደዋል። በዚህ ዘመን አጭር ቀሚስ ለብሰው ኦልሞስት ራቁታቸውን በመሆን ደረጃ ሆነው ጌታን ተቀበል የሚሉ ኢየሱስን ራቁታቸውን ሊሰብኩልን የሚሞክሩ የሉ። ኢየሱስን ሊሰብኩልን ራቁታቸውን የመጡ በዝሙት ሐሳብ ክርስቶስን ሊያስተዋውቁን የመጡ ወንድሜ ጌታ ይወድሃል እያሉ በሌላ ሰበብ በፍቅር ሰበብ ለትዳር በመፈለግ በሚመስል በወዳጅነት በሚመስል በጾታዊ ፍቅር በእነዚህ ነገሮች ክርስቶስን ሊሰብኩልን የሚመስሉ ሰዎች የሉ።